የከሌ ሚስት ብለህ የጓደኛ ሚስት ጋር አታድንቅ። በቃ አታድንቅ። እሷን መደነቅ ያለበት ኖ በቃ ማድነቅ ካልቻልክ እሷን ለምሳሌ የሆነ እኔ ቤት መተው ዋው የደሚና ሚስት የሰራችው ምግብ እጅ ያስቆረጥማል ደግሞ መንትስቴ ይገለብጣል። በቃ ሄድኩኝ ቆንጆ ምሳ በሉኝ። በቃ አንዳንድ ጊዜ ጀነራል የሆኑ ነገሮች አሉ ላይፍን የሚያኖሩ። ችግር ሲፈጠር ይነሳል ሂድና እዛ ብላ my opinion don't take my opinion ብዙ ጊዜ ማለት ነው። በቃ በማይመለከት እንኳን በልቧ ታዝናለች። በቃ ምድር ላይ ካለው ሴት መርጣ አገባሃት አይደለም? ሌላ ሴት አታድንቅ እሷ ፊት። በቃ ቻው። ሴቶችም አንድ ነገር ልንገራችሁ። ጓደኛዬ እኮ ዛሬ ጠርታኝ አቤት ይገዛላት ወርቅ ነው። በቃ የሱ ሚስት ነች፣ አንቺ የሱ ሚስት አይደለሽም። አንቺ እኮ እዚህኛው ብር የሚገዛው ጋር ወይንም የማይገዛው ጋር ሚስት ነሽ። አምነሽ አይደል የገባሽበት? በቃ አናቱን አታዞሪው። በቃ አለቅ። ትዳር ሌላ ነገር አይፈልግም፣ ሰውን ነው የሚፈልገው።